እድል ይዛና ምን እየሰራችሁ ነው እዚህ? አረ ምንም እንዲሁ ተገናኝተን እኮ ነው። አይ ለሊሳ ደው እንዴት ተገናኛችሁ ብዬ ነው። ሁሌ አንተን ማስጨነቅ ከብዶን ነው። በጣም ጥሩ ከአባታችሁ ጋር ጨዋታ ጀመራችሁ። እንጫወት እንግዲህ። እኔማ እኮ አንተ ምን አቤኔን አግኝቼው ነበር። ምን? አዎ ምን ነው ደነገጥክ? አረ አልደነገጥኩም። እንዴት ማለት ለምን አገኘው? ጠላትን ከመራቅ በላይ በመቅረብ ነው ብዙ ነገር የምንጠቀመው። አልገባኝም። እሱ በመራቅ ምን ነገር አንጠቀመው፣ ወዳጁ መስለን ግን ብዙ ነገር ማጥራት እንችላለን ካልክሽ። እና አሁን ወዳጁ እንደሆነ አምኖኛል። ስለዚህ አሁን በቀላሉ ልናጠቃው እንችላለን። አይ ከሆነ ጥሩ። እናንተ ጋርስ ምን አዲስ ነገር አለ? አይ እኛ ጋር እንኳን ለጊዜው ምንም አዲስ ነገር የለም። አይ ጥሩ በቃ አዲስ ነገር ካለ አሳውቁን። መልካም። ምንድነው? ቆይ ማን ነው እያስመሰለ ያለው? ሁለቱም እያስመሰሉ ማለት ኢንስፔክተሩ እኛን ሊያጠፋ እንጂ የምር ወዳጁን ሆነ አይደል? እና ምን እናርግ? ዛሬውኑ ነው ያንን ኢንስፔክተሩና ናቲን እናገናኝ። ዛሬውኑ? እንዴት? እኔ ጋር አንድ እቅድ አለ። ምን አይነት እቅድ? መልካም በቃ አንቺ ናቲን እንደምንም አሳምን። እኔ ቃልን አሳምነዋለሁ። እሺ ደህና ነሽ? ደህና ነኝ የኔ አባት። እሺ ውዴ ያገኘሽው አዲስ ነገር አለ እንዴ? እስካሁን ምንም የለም። አንተ ጋርስ? እኔ ጋርም ይሄ ኢንስፔክተሩ እያለ ምን ይኖራል ብለሽ ነው? ማለት ሁሉን ነገር ከስር እየነገራችሁ ቤት በኩል። እሱስ ልክ ነህ። እኔ የምልሽ ውዴ ያጎትሽን ልጅ አወራሽው እንዴ? አዎ አውርቼዋለሁ። እና ምን አለሽ? እመጣለሁ ብሎኛል። መቼ ነው የሚመጣው? ዛሬ ወይ ነገ ይመጣል። በጣም ጥሩ። የዚህ ኢንስፔክተር ትክክለኛ እቅድ ምን ደርስበት ጊዜ ደርሶ ምን እንደፈለገ እናየዋለን። እስኪ ይሄ ሆዳደር ሌባ ያግዘኛል ብዬ እኔው ላይ ይለወጥ እኮ አይሰው ብቻውን ሁሉንም ነገር ምን ደርስበት ጊዜ ደርሶ በሚገባ ሄሎ ኢንስፔክተር፣ የሶስተኛውን ሰው ማን ደርሶንበታል? በጣም ጥሩ። ማን ነው? ራሱ ያዳ። ምን? እርግጠኛ ነህ? በሚገባ ከራሱ አንደበት ነው ያወጣጣን። ይሄ የሰይጣን ቁራጭ መጀመሪያ ተጥሬው ነበር። እሺ አሁን ምን እናርግ? ወደ ፍርድ ቤት እስክንወስደው እዛው ቆዩት። እሺ አለቃ። ይሄ ውሻ አሁን ጨዋታ የሚያበቃበት ታድርሷል። ቆይ አሁን ለዚህ መልደውላት። ቃል እየደወለ ነው። ደሞ ምን አባቱ ፈልጉ? ምን አውቄ ላንሳለት? አንሺለት እስቲ ምን እንደፈለገኝ። ሄሎ እንዴት ነህ ዜማ? አለው። ደህና ነህ ቃል? ደህና ነኝ። በሰላም ነው ጠፋችሁት? አረ በሰላም ከሆነ ጥሩ። ከአቤን ጋር አብራችሁ ናችሁ እንዴ? አዎ። ምን ነው? አይ ምንም፣ አንድ ላይ ፈልጋችሁ ነው። እሺ ግን በሰላም ነው? አይ በሰላም ነው። ማወቅ ያለባችሁ ነገር አለ። እሺ እዛ የተለመደ ቦታ ነን። መልካም መጣው በቃ። እሺ ምንድነው የሚለው? ምነግራችሁ ነገር አለ ምናምን ነው የሚለው። ምንድነው የሚነግረን ደግሞ? እንጃ መጣ ብሏል። እስኪ እንሰማለና። አዲስ ውሸት፣ አዲስ ሴራ ሊጠነስስ ነው የሚሆነው ይሄ እርኩስ።
ልደውልለት ለዛ እርኩስ አቤት እንዴት ነህ ናቲ? ወደ ጉዳይሽ ግቢ። በጣም ጠቃሚ መረጃ አግኝቻለሁ። ምንድነው እሱ? እንደባለፈው ለማይረባ ነገር ከሆነ ግን እመነኝ፣ በጣም የሚጠቅምህ መረጃ ነው። እሺ ቀጥይ። አይ እንዲህ አይደለም፣ በአካል ተገናኝተን ማውራት አለበት እኮ። ለምን? ግዴታ በአካል ነው መሆን ያለበት። አንቺ ሰይጣን፣ የሰይጣን ቁራጭ! አዲስ ሴራ አስበሽ ከሆነ ይቅርብሽ። ናቲ ካወቀብኝ በህይወት አይለቀኝም። ይሄ ነገር ይቅርብኝ እንዴ! ደግሞ ከዚህ ውጪ ምንም አማራጭ የለኝም። ሄሎ፣ ወይ እየጠበኩሽ ነው፣ ተናገሪ። የምር ናቲ እመነኝ፣ እኔ ምንም አላሰብኩም። ማመኑን እስታዩ፣ ግን ሌላ ነገር አስበሽ ከሆነ እኔም በደንብ ታውቂኛለሽ አይደል? ኧረ እኔ ምንም አላሰብኩም። ይሻልሻል። 9 ሰዓት አናቱ ላይ ጅምር ፎቆቹ ጋር። እሺ። እቺ እስስት ምን አስባሉ? መቼም እንደዛ ተገርፋ ድጋሚ ሌላ ነገር አታስብ። ያበጠው ይፈንዳ። አንዲት በሰቀቀን ከምኖር ደፈር ብዬ ልጋፈጠው። ዛሬ ከሁለቱ አንዱ በእርግጠኝነት ይሞታል። ሄሎ ኢንስፔክተር፣ በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ያዳምልጧል። ምን? አዎ ኢንስፔክተር፣ እንዴት እንደሆነ ባላቅም ያዳምልጧል። ቆይ እንዴት እንደዚህ ኃላፊነት የተጎደለው ስራ ትሰራላችሁ? በጭራሽ ያመልጣል ብለን አልጠበቅንም ነበር። ወይኔ፣ ለነገሩ ተውት። ከዛ ወጥቶ የት እንደሚሄድ በደንብ ነው ማውቀው። ማለት? አታስብ፣ መልሼ አመጣዋለሁ። የት እንደሚሄድ በደንብ አውቃለሁ። መልካም ኢንስፔክተር፣ የሰው ኃይል ካስፈልገ አሳውቀኝ። አታስብ፣ ለጊዜው አያስፈልገኝም። ሲያስፈልገኝ አሳውቃለሁ። ይሻለ መጥመጥ ከነሱ ቢያመጥ ከኔ ያበልጥ። ይሄ ደግሞ ሰይጣን ደወለ። ሄሎ ኢንስፔክተር፣ ምንድነው እሱ? ይዛና ችግር አለ እንዴ? ኢንስፔክተር፣ በጣም አደጋ ውስጥ ነን። ቶሎ ድረስ ኢንስፔክተር። እኮ የት ነው የምደርሰው? ጅምር ፎቆቹ ጋር ፍጠን ኢንስፔክተር። መጣውሽ። በጣም ጥሩ። አሁን ኢንስፔክተሩ በተሳካ ሁኔታ ወጥመድ ውስጥ ገብቷል። አደጋ ነው ያልከው? ለእናንተ ከኔ በላይ አደጋ የለም። እያንዳንዳችሁ ጉድጓድ ውስጥ ልትገቡበት ደርሷል። እና ኢንስፔክተር፣ ዛሬ ወይ አንተ ወይ ናቲ ተብዬ ሞታል። መጣውልህ።
ደግሞ ለዛች ድል ተብዬ ወይ ይዛና እንዴት ሆነልሽ? ተሳክቷል፣ ይመጣል። በጣም አሪፍ። አንተ ሳሳመንከው? ይዛና እኮ ነኝ። እንዴት አላሳምነው? መልካም። እና ቀጣይ እቅዳችን ምንድነው? ቀጣይ እቅዳችንማ የነሱ ሞት ቁመን ማየት ነው። በጣም ጥሩ። እኔ የምልሽ ግን ከሁለቱ ማን የሚሞት ይመስልሻል? እንጃ። ናቲ ቢሞት ግን ለኛ አሪፍ ነው። እንዴት? ኢንስፔክተሩን ለትንሽ ጊዜ እናታልለዋለን። ናቲ ግን ህይወታችንን ሲሆን ነው የሚያደርገው። አይምሰልሽ። ኢንስፔክተሩ ያልታወቀበት እስስተም። እንዴት አልክ? ምንም ሳናውቅበት ምን ያህል ጊዜ ሲያስመስል እንደነበር አላየሽ? ቢሆንም ከናቲ ጭካኔና ክፋት አይበልጥም። ቢያንስ ናቲ ፊት ለፊት ነው የሚያጠቃው። ይሄ ግን መርዝ ነው። ለኛማ የሚጠቅመን ሁለቱም ቢሞቱ ነበር። ተደባድበው መድከማቸው ስለማይቀር የቀሩን እኛ እናስወግደዋለን። ባይሆን እሱ ጥሩ ሐሳብ ነው። በቃ ቀድመን እንገኝ። መልካም። እሺ መጣው። ማን ነው? ያጎቴ ልጅ ነው ወይ? ይሄና ትንሽ አዲስ አበባ ደርሻለሁ። የምር? አሁን መግባቴ ነው ገና። አሁን የት ነህ? እዛው መናኸሪያ ጋር መጣሁ። በቃ እዛው ጠብቀኝ። እሺ። ምን አለ? መጥቷል። እዚህ ነው። በጣም አሪፍ። አሁን የዛን እስስት ትክክለኛ ማንነት ምን ደርስበት ጊዜ ደርሶ። በቃ እንሂዳ። የት ነው? እዛው ላምበረት መናኸሪያ ነው ያለው። እሺ እንሂድ በቃ። ግን ቃል መጥቶ ካጣነስ? ተይው፣ የራሱ ጉዳይ። አሁን ማንነቱን ስለምንደርስበት ከዚህ በኋላ ያስፈልገን። ቀን የታሉ? እስካሁን ማንም አልመጣም። እንግዲህ ምን አስበው ነው የቆዩት? ያው ነው ቃል አመጣ። በጣም አሪፍ። ያው እሱም መጣ። በጣም አሪፍ። አሁን ጨዋታው በይፋ ተጀምሯል።